ዌልከም ባክ ቱ አቢስ ኢንፍሉዌንሲ። እንኳን ደህና መጣችሁ ወደ አቢስ ኢንፍሉዌንሲ። ለአትሌቶቻችንና ለአሰልጣኞቻችን እንግዲህ የቀረበ ልዩ ጥሪ አለ። በዓለም አቀፍ መድረክ እንግዲህ ድላችሁንና ስማችሁን በራሳችሁ አንደበት በብቃት እንድታስተዋውቁ የተዘጋጀውን ኢንግሊሽ ፍሉዌንሲ ፎር ኢትዮጵያን አትሌትስ ኤንድ ኮችስ የተሰኘውን ልዩ የስልጠና ፕሮግራም ይዤላችሁ ቀርቤያለሁ። እንግዲህ ስለ ስልጠናው ዋና ዋና ነጥቦችን ማቅረብ ፈልጋለሁ። ምክንያቱም አንድ ሰልጣኝ ከስልጠናው በፊት ማወቅ አለበት የምላቸውን 6 ነጥቦች ባጭሩ አቀርብላችኋለሁ። ተከታተሉኝ። ሰብስክራይብ ምልክቱን መጫን አትርሱ። ወደ አንደኛው ነጥብ ሄዳለሁ። አንደኛው ነጥብ የፕሮግራሙ ዓላማ ነው። እንግዲህ አትሌቶችና አሰልጣኞች በዓለም አቀፍ ሚዲያዎችና መድረኮች ላይ እንግዲህ በራሳቸው አንደበት በራስ መተማመን እንዲናገሩ ማድረግ ነው። የዚህ ስልጠና ዓላማ ይሄ ነው። ሁለተኛው ነጥብ ማንሳት የምፈልገው የወቅታዊ ሁኔታና የገበያ እሴት ንጽጽር ወይም ደግሞ ኮመርሻል ሪያሊቲ የተሰኘው ነው። ምንድነው? የኢትዮጵያ አትሌቶች ሁኔታ እንደ ሻለቃ ኃይሌ ገብረስላሴ ያሉ እንግዲህ የቀደሙ አትሌቶቻችን በሩጫ ብቃታቸው፣ በፈገግታቸው እና በቋንቋ መግባባት አቅማቸው የበርካታ ሚሊዮን ዶላር የንግድ ማስታወቂያዎች እና የአምባሳደርነት ውል ከነ አዲዳስ፣ ኤምቲኤን፣ ጆኒ ዎከር ወዘተ መውሰድ ችለዋል። ከፍተኛ ገቢ ማግኘት ችለዋል። ዛሬም በርካታ ኤሊት አትሌቶቻችን ቀነኒሳ በቀለ፣ ጥሩነሽ፣ መሰረት ሰለሞን፣ ለሜቻ ታደሰ ጽጌ ወዘተ ከትላልቅ ኩባንያዎች ጋር ናይክ፣ አዲዳስ፣ ፑማ፣ አሲክስ ጋር ውል አላቸው። ሆኖም ግን አብዛኛው ውላቸው የስፖርት ትጥቅ አቅርቦት ነው ወይም ኢኩዊፕመንት ኪት ዲል ይባላል። እዛ ላይ ብቻ የተወሰነ ነው፣ በቋንቋ ገደብ ምክንያት ማለት ነው። እንግዲህ ከአስተርጓሚ ነፃ ሆነው ስብናቸውን ወይም ፐርሶናሊቲ ማሳየት ባለመቻላቸው ከትጥቅ ውጭ ያሉ ከፍተኛ የገንዘብ ክፍያ ያላቸውን የንግድ ማስታወቂያዎች ለምሳሌ እነዚህ ኮመርሻል ኢንዶርስመንት ማግኘት ይቸገራሉ ብዙዎቹ የኢትዮጵያን አትሌቶች። የኬንያ አትሌቶች ተጠቃሚነትን ትንሽ ዳሰሳ እናድርግ። ለምሳሌ ኤሊድ ኪፕቾግ እንግሊዝኛ በሚሰጣቸው አነቃቂ ንግግሮች ከሚዲያ ጋር በሚያደርገው ቀጥተኛ ግንኙነት እና በስብናው ምክንያት ከትጥቅ ውል በተጨማሪ የባንክ፣ የቴሌኮም፣ የውሃ፣ የመኪና ወዘተ የሰዓት ኩባንያዎች አምባሳደር በመሆን በሚሊዮን ዶላር የሚቆጠር እንግዲህ ከፍተኛ የንግድ ገቢ የሚያገኝ ታዋቂ አትሌት ነው። ሶስተኛው ነጥብ እንግዲህ የእንግሊዝኛ ቋንቋ ንግግር ችግሩና የመፍትሄው አቀራረብ ነው። እንግዲህ ኢንዴፕስ አናሊሲስ ላይ ስንሰራ ጠለቅ ያለ ትንተና ስንሰራ እንግዲህ ያገኘነውን ሀሳብ በአጭሩ እዚህ ጋር አቀርባለሁ እና የችግሩ ስረ መሰረት ምንድን ነው? ክፍተቱ የአትሌቶቻችን የሰዋስው ወይም ግራመር ህግ አለማወቅ ወይም አቅም ማነስ ሳይሆን የመናገር እና የማዳመጥ ወይም ኢንፑት ኦር ኢመርሽን ልምድ ማነስ ነው። ታሪካዊና እንግዲህ ትምህርታዊ እውነታውን ብናየው እዚህ ጋር ኢትዮጵያ በታሪኳ በቅኝ ግዛት ያልተገዛች ብቸኛ የአፍሪካ ሀገር በመሆኗ እንግሊዝኛ የመጀመሪያ ወይም የሁለተኛ ቋንቋችን አይደለም። እንግዲህ እንግሊዝኛን የውጭ ቋንቋ በሚል ነው የምንማረው ማለት ነው። በአፍሪካ ውስጥ ደግሞ ከ24 በላይ ሀገራት እንግዲህ የእንግሊዝኛ ተናጋሪነታቸው ምክንያት በቅኝ ግዛት ስር ስለነበሩ ነው። አራተኛው ነጥብ ደግሞ በትምህርት ስርዓቱ ላይ ያለው ክፍተት ነው። እንግዲህ በሀገራችን የትምህርት አወቃቀር ውስጥ የተፈጥሯዊ ቋንቋ መስተጋብር ወይም ላንጉጅ ኢንፑት ኢመርሽን አሰጣጥ ባለመኖሩ ተማሪዎችም ሆኑ ማንኛውም ባለሙያ እንግዲህ እንግሊዝኛን በተግባር የመናገርና የማዳመጥ እድል ሳያገኝ ነው የሚቆየው ማለት ነው። ስለዚህ በትምህርት ቤት እንግዲህ የተማሩትን የሰዋስው ህግና የቃላት እውቀት አቀናብረው ለመናገር የሚያደርጉት ጥረት ውጤታማ አይሆንም። ምክንያቱም የቋንቋ ህጉን በጭንቅላት እያሰቡ እንዲሁም ከአፍ መፍቻ ቋንቋ ማለትም ከአማርኛ ሊሆን ይችላል፣ ከአፋን ኦሮሞ፣ ከትግርኛ፣ ከሌላ የሀገርኛ ቋንቋ ወደ እንግሊዝኛ እየተረጎሙ ለማውራት ለመናገር በሞከር የትም አያደርስም። ስለዚህ እንግሊዝኛን ለመናገር ውጤታማው መንገድ እንግዲህ ምንድን ነው? ትክክለኛው መንገድ በእንግሊዝኛ እያሰቡ በእንግሊዝኛ መናገር ነው። በእንግሊዝኛ ለማሰብ ደግሞ የሚያስችለውን ዋናውን ነገር ማለትም ግብአት ወይም ኢመርሽን የሚባለው ነገር ሊኖረው ይገባል ማለት ነው። ይህን የማያገኝ ሰው ደግሞ በእንግሊዝኛ ማሰብ አይችልም። ስልጠና እንግዲህ ሙሉ ለሙሉ ግብአት ወይም ኢመርሽን እንድታገኙ ይደረጋል። ያ ከሆነ ደግሞ የመተርጎም ልማድ ይቀርና በቀጥታ እንግዲህ በእንግሊዝኛ እያሰባችሁ በእንግሊዝኛ እንደልባችሁ ትናገራላችሁ ማለት ነው። ስለዚህ የእኛ መርህ እንግዲህ let's think in English ነው። ኦኬ when we speak in English በእንግሊዝኛ ስንናገር በእንግሊዝኛ እናስብ። ይሄ ነው የእኛ ሞቶ ወይም መርህ ማለት ነው። አምስተኛው ነጥብ ደግሞ ላቀርብ የምፈልገው የቴክኖሎጂ መፍትሄ ነው። እንግዲህ ዲጂታል ኢመርሽን የውጭ ዜጎችን ወይም አስተማሪዎችን በአካል እንግዲህ ወደ ሀገራችን በማምጣት የሚባክነውን ጊዜና ወጪ እናስቡ። ያንን በማስቀረት በቴክኖሎጂ የታገዘ የፈጠራ መንገድ ዘርግተናል። ይሄ እንግዲህ በድምፅና በቴክኖሎጂ የተደገፈ ኦዲዮ ቪዥዋል ወይም የድምፅና የምስል መሳሪያዎችን በመጠቀም ለአትሌቶቻችን ተፈጥሯዊ የቋንቋ ግብዓት ወይም ኢንፑት በመፍጠር በሳምንት 2 ቀን ብቻ እንዲማሩ በማድረግ ለ3 ወራት የሚሰጥ ስልጠና ወይም ታርጌትድ ትሬኒንግ እንሰጣለን ማለት ነው።
ስልጠናው ባለ 5 ሞጁል ይዘት ያለው መጽሐፍ ላይ የተመረኮዘ ነው። ይህ በጥናትና ምርምር ታግዞ የተዘጋጀው መጽሐፍ ባለ 150 ገጽ መጽሐፍ ነው። እንግዲህ ይህ የመማሪያ መጽሐፍ በይዘቱና በአቀራረቡ በአጠቃላይ ሳቢና በዘመናዊ የቋንቋ ማስተማር ዘዴዎች ላይ የተመሰረተ ሲሆን ዋና ዋና ማብራሪያዎች፣ ጽንሰ ሀሳቦችና መመሪያዎች በእንግሊዝኛና በአማርኛ ተዘጋጅቷል። እንዲሁም ደግሞ በአፋን ኦሮሞ ለሚቀለው ሰው ደግሞ በእንግሊዝኛና አፋን ኦሮሞ ተዘጋጅቷል። ስለዚህ የመረጣችሁን መጽሐፍ መውሰድ ትችላላችሁ ማለት ነው። ስለዚህ በሁለቱም ቋንቋዎች ባይሊንጓል ሆኖ በቀላሉ ሰልጣኞች እንዲረዱ ተደርጎ የተዘጋጀው የሁለትዮሽ ወይም ባይሊንጓል አቀራረቡ እንግዲህ ተማሪዎች ወይም ደግሞ ሰልጣኝ ውስብስብ የሆኑ የሰዋስውና የቃላት ህጎችን በአፍ መፍቻ ቋንቋቸው በግልጽ በመረዳት ያላስፈላጊ ውጥረት ማለት የእንግሊዝኛ ቋንቋ ክህሎታቸው በፍጥነትና በተፈጥሯዊ መንገድ እንዲያዳብሩ ከፍተኛ ድጋፍ ያደርጋል። በመጽሐፍ ውስጥ እንግዲህ የተካተቱት እውነተኛ የዕለት ተዕለት ውይይቶችን መሰረት ያደረጉ የአምሳያ ንግግሮች ወይም ሞዴል ዳያሎግስ ሰልጣኞች ትክክለኛውን የቋንቋ አጠቃቀም፣ ድምፀት ወይም ኢንቶኔሽን እና የተፈጥሮ የንግግር ፍሰት በተግባር እንዲለማመዱና በራስ የመተማመን ብቃታቸውን እንዲያሳድጉ ያስችላቸዋል። በተጨማሪም ደግሞ የመጽሐፉ እንግዲህ የድምፅና ምስል ኦዲዮ ቪዥዋል ክፍሎች የተማሪዎችን ወይም የሰልጣኞችን የማዳመጥና የመናገር ክህሎት በተሟላ ሁኔታ የሚያጠናክር ሲሆን አንባቢዎች ደግሞ ወይም መጽሐፉን የሚያነቡ ደግሞ በመጽሐፍ ውስጥ በተቀመጡት ግልጽ መመሪያዎች እና አዘጋጁ ኦንላይን አድራሻ አማካኝነት በቀጥታ ከእይታ ወይም ከማዳመጫ ቁሳቁሶች ጋር ተገናኝተው ትምህርቱ በተግባራዊ እንግዲህ መንገድ በምስልና በድምፅ እንዲከታተሉ የተቀናጀ የመማር ዕድል ይፈጥራል። 5 ሞጁሎች አሉት መጽሐፉ። ሞጁል 1 የስፖርት ቃላትና ወይ እነዚህ የዋዳ WADA ወይም አንቲ ዶፒንግ ፕሮቶኮል የያዘ ነው። ሞጁል 2 የሚዲያ እና ጋዜጣዊ መግለጫ ወይም ፕሬስ ኮንፈረንስ እሱን የያዘ ነው። ሞጁል 3 ከወኪሎች ወይም ኤጀንቶች እና ስፖንሰሮች ጋር መደራደርን የያዘ ነው። ሞጁል 4 ወይም አራተኛው ሞጁል የስፖርት ዲፕሎማሲ ሲሆን ሞጁል 5 ወይም ሞጁል 5 ደግሞ ስለ ልቦናዊ ዝግጁነት እና እችላለሁ ስለ ልቦናን የያዘ ሞጁል ነው። ስለዚህ ይህ ባለ 5 ሞጁል መጽሐፍ እንግዲህ በ24 ፔሪድ ወይም የትምህርት ክፍለ ጊዜ እንዲጠናቀቅ የታቀደ ነው። እያንዳንዱ ሞጁል 5 ክፍሎች አሉት ከሞጁል 2 በስተቀር ሞጁል 2 4 ክፍሎች ነው ያሉት። ስለዚህ በድምሩ 24 ክፍሎች ወይም ሴክሽንስ አሉት። እያንዳንዱ ሴክሽን በአንድ የትምህርት ክፍለ ጊዜ ማብራሪያ እንዲያልቅ ሆኖ ነው የታቀደው። ስለዚህ 24 ፔሪድ የተከታተለ ሰው ሙሉ ማብራሪያውን ይከታተላል ማለት ነው። ከማብራሪያ ውጪ መጽሐፉን ማንበብና ወደ ቪዥዋል መለማመጃውን መከታተልና መተግበር ብቻ ነው የሚጠበቀው። ያ ከሆነ እንግዲህ እንግሊዝኛን አቀላጥፎ ለመናገር ወደሚያስችል ጉዞ እየሄደ ነው ማለት ነው። 6ኛው ነጥብ እና የመጨረሻው ነጥብ እንግዲህ የፕሮግራሙን ፋይዳ ወይም ጠቀሜታ ማነሳበት ነው። ምንድነው? የእንግሊዝኛ መግባባት አቅማችሁን በማሳደግ ከትጥቅ ውል ባሻገር ተጨማሪ የንግድ ማስታወቂያዎችን ወይም ኮመርሻል ኢንዶርስመንት ዲልስ ማግኘት የሚያስችል ትልቅ የገበያ እሴት ይፈጥርላቸዋል። ለአትሌቶች እና ለሀገር የሚገኘው ቁልፍ ጥቅም እንግዲህ ምንድነው? የስፖንሰርሺፕ ውሎችን በራስ የመደራደር አቅምን ማሳደግ፣ የሀገርና አዎንታዊ ገጽታና ቱሪዝም ማስተዋወቅ እንዲሁም በዓለም አቀፍ የስፖርት ድርጅቶች ውስጥ ድምፅ እንዲኖራችሁ ማድረግ ነው። ዛሬ እንደ ምሳሌ እንዲሆን አንድ የትምህርት ርዕስ አንድ የቋንቋ ትምህርት ርዕስ ልውሰድና ባለ 4 የቋንቋ መማሪያ ደረጃዎችን ለመመልከት እንዲያስችለን ለማየት እንሞክራለን። እንግዲህ 4 ደረጃዎች አሉት። ባለ 4 ደረጃ የምንለው እንግዲህ የቋንቋ መማሪያ ባለ 4 ደረጃ ምን ናቸው? አንደኛ ኢመርሽን ወር ኢንፑት ነው፣ ግብአት ነው። ሁለተኛ የቋንቋ ስርዓት ወይም ግንባታ፣ የቋንቋ ስርዓት ግንባታ ወይም ሲስተም ቢልዲንግ ነው። ህጉን ወይም ቃላት አጠቃቀሙን የምናገርበት የቋንቋ ህጉን ማለት ነው። ሶስተኛው አውትፑት ኤንድ ፕሮሰሲንግ ነው። ይሄ ውጤትና ሂደት የምንለው ናሙና ውይይቶችን በመውሰድ መለማመድ እንለማመዳለን። አራተኛውና የመጨረሻው ደረጃ ደግሞ ኢንተግሬሽን ወይም ፍሉዌንሲ ነው። ውህደት፣ አቀላጥፎ የመናገር ደረጃ የምንደርስበት ሳንተረጉም በእንግሊዝኛ ያስብን ወደ መናገር የምንደርስበት ደረጃ ነው። ለዛሬ የመጀመሪያውን ደረጃ ግብአት ወይም ኢመርሽን እንዲሆነን ይህንን ክሊፕ ታዳምጣላችሁ። እንግዲህ ርዕሱ የዚህ ክሊፕ ፕሪፓሪንግ ፎር ኢንተርናሽናል ኮምፒቲሽንስ ማለት ዌዘር ኮንዲሽንስ ፓኪንግ ኤንድ ፐርፎርማንስ ሬዲነስ ለሚል ትምህርት ርዕስ የሚሆን ነው። እንግዲህ ባለፈው ሳምንት በአጋጣሚ ወደ አሜሪካ ኦሬጎን ለዓለም አቀፉ የሩጫ ውድድር ለተጓዘው ከ20 ዓመት በታች የኢትዮጵያ ብሔራዊ ቡድን የአትሌቲክስ ቡድን መረጃ ጭምር እንዲሆናቸው ይህን ያዘጋጀሁት። በአጋጣሚ በአካል የስልጠና ቦታቸው መሄድ አዳራሽ ውስጥ ሰፋ ያለ ውይይት ከ1 ሰዓት በላይ ውይይት አድርገን ነበረ። እንዴት አድርገን እንግዲህ የቋንቋ ስልጠናው እንደምንጀምር ገለጻ አሰጥቻቸዋለሁ። በኦሪጎን የአየር ሁኔታ ዙሪያ የሜትሮሎጂ መረጃን በመጠቀም ነው በሁለት አትሌቶች መካከል ምናባዊ የሆነ የፈጠራ ምልልሱን ያዘጋጀሁት። እንግዲህ የሚታወቁ አትሌቶችን ምስል ተጠቅሜያለሁ።
ነገር ግን የእንግሊዝኛ ተናጋሪ ሰዎችን የድምፅና የንግግር ዘዬ ተጠቅሜ ነው እንግዲህ ውይይቱ ላይ ያዘጋጀሁት። እንግሊዝኛን በአፍ መፍቻነት የሚናገሩ ሰዎችን አነጋገርና ድምፅ ነው የተጠቀምኩት። አሜሪካን እንግሊሽ ፕሮናንሲዬሽን ነው የተጠቀምኩት። ስለዚህ ይሄ ደግሞ ለቋንቋ አሰልጣኞች ምንድነው የሚሰጣቸው ጥቅም? በራስ መተማመን ይጨምራል። ይህንን ውይይት እንግዲህ እንደ መጀመሪያ ደረጃ ማዳመጥና ወደ ጆሮ መላክ ብቻ ነው የሚያስፈልገው። ስለ ትርጉሙ ወይም እንዴት እንደዚህ መናገር እንደምትችሉ የምታስቡበት ሰዓት አይደለም። የመጀመሪያው ደረጃ ምንድነው? ኢመርሽን ማለት ማዳመጥ ብቻ ነው በቃ። አሁን ከዛ በኋላ ነው እንግዲህ ወደ ሁለተኛ ደረጃ ወይም ሲስተም ቢልዲንግ የሚካሄደው። ያን ደግሞ አሰልጣኙ ወይም መምህሩ ስለ ቋንቋው አጠቃቀም፣ ሰዋስው ወይም ደግሞ ህግ፣ የቃላት ትርጉም ወይም ለምን እንዳወሩ አገላለጹን ወይም የቃላት አጠቃቀሙን አብራራላችኋለሁ በሌላ ጊዜ። Hey Theo, have you checked the weather forecast for Oregon for the August championships? I'm trying to pack my gear bag. Yes, I looked it up yesterday. It's actually quite interesting. August is Oregon's hottest and driest month of the year. Oh, so should I expect heavy heat like humid conditions? Not quite. It gets warm, around 28 degrees centigrade to 30 degrees centigrade in the afternoon, but the humidity is low. The air is dry, and the sun is intense, so you sweat fast without realizing how much water you're losing. That's good to know. So hydration is going to be crucial. What about morning warm-ups? That's the trickiest part. Oregon has a big diurnal temperature shift, meaning the temperature gap between morning and afternoon is huge. Mornings can be crisp and cool, around 11 degrees centigrade to 13 degrees centigrade. Wow, from 12 degrees Celsius in the morning to 30 degrees Celsius by midday. That's a massive jump. Exactly. So for early morning shakeout runs or track warm-ups, you'll need a light jacket or tracksuit pants. But by the time afternoon finals start, you'll want your lightest singlet, short tights, and plenty of sunscreen. Thanks, Theo. I'll make sure to pack layers, electrolyte tablets for the dry heat, and extra sun protection. Perfect. Stay hydrated early, layer up in the morning, and we'll be ready to perform at our best. አትሌቶች ስልጠና ዙሪያ እንግዲህ ሙሉ መረጃ ለማግኘት የቴሌግራም ቻናላችንን ይቀላቀሉ። የቴሌግራም አድራሻዬ @abcfluency በሚል ዩዘር ኔም ታገኙኛላችሁ። አትሌቶችን ኮርስ እንግዲህ የሚወስድ ደግሞ የቴሌግራም ቻናሉ እንደምታዩት athletes_coach የሚለው ነው። በዓለም አቀፍ መድረክ ድላችሁን በሙሉ ብቃት ለሌላው ታስተላልፉበት መንገድ አብረን እንገንባላለሁ። አመሰግናለሁ። ባይ